በአንድ ወቅት አንዲት ወጣት ወደ እናቷ በመሄድ ኑሮ እንደከበዳትና ተስፋ የመቁረጥ ደረጃ ላይ እንዳለች ትነግራታለች። አንዱ ችግር ያበሳችሁ ሳልጨርስ ሌላ ይተካል፣ በእሱኛው ደግሞ ውስጤ ተጎድቶ ገና ሳላገግም ሌላ ይጨመርብኛል በማለት ከፍቅር ህይወቷ ጀምሮ እስከ ሌሎች አስቸጋሪ ገጠመኞቿ ስሜታዊ በሆነ መልኩ አንድ በአንድ ነገረቻት። በጥበቧ የምትታወቀው እናት ወደ ልጇ ጠጋ በማለት ዳበስ አድርጋት ፍቅሯን ከገለጸችላት በኋላ አሁን ለጊዜው ተረጋግታ ስራ እንድታግዛት ጠየቀቻት። ወዲያውም እናት ምንም ጊዜ ሳታባክን አንድን ነገር እንድታደርግ ለልጇ ታዛታለች። 3 ድስቶችን ውሃ በመሙላት በምድጃው ላይ ጣጂ። ልጅም የተባለችውን ለመፈጸም ወዲያ ወዲህ ማለት ጀመረች። ያንን ካደረገች በኋላ በመቀጠልም በእያንዳንዳቸው ውስጥ የተለያዩ ነገሮችን እንድትጨምርባቸው ነገረቻት። በአንዱ ድስት ውስጥ 1 ካሮት ጨምሪበት፣ በሚቀጥለው ድስት ውስጥም እንደዚሁ 1 እንቁላል ጨምሪበት፣ በሶስተኛው ድስት ውስጥ ደግሞ የቡና ዱቄት ጨምረሽ ነይና ጨዋታችን ቀጥል። ልጅ የተነገራትን ካደረገች በኋላ ወደ እናቷ መጥታ ጨዋታቸውን ቀጠሉ። ከተገናኙ ሰንበትበት ስላሉ ብዙ የሚነጋገሯቸው የሚጨዋወቷቸው ነገሮች ነበሩና ሳያስቡት ቆየት ያለ ሰዓት ወሰዱ። ይህንን ሁሉ ስታደርግ እናት ምን ለማድረግ እንደፈለገች በሚገባ ታውቅ ነበር። ከዚያም እናት በድንገት ከእንቅልፏ እንደባነነ ሰው የጣድሻቸውን ድስቶች ረሳሻቸው እኮ በማለት ልጇን አስታወሰቻት። ልጅ በፍጥነት ወደ ድስቶቹ በመሄድ ምድጃውን አጠፋችና ወደ እናቷ ተመለሰች። እናትም በይ ተመለሽና ያበሰሻቸውን 3ቱንም ነገሮች አንድ በአንድ ይዘሽ ነይ አለቻት። ልጅም ሳህን ካመጣች በኋላ ካሮቱንና እንቁላሉን በጥንቃቄ ከድስት ውስጥ በማውጣት አመጣች። ተመልሳ ቡናውን ለማምጣት ከመሄዷ በፊት እናት ለልጇ በእንቁላሉና በካሮቱ ላይ ያየሽውን ለውጥ ንገሪኝ አለቻት። ልጅም በመጀመሪያ ካሮቱን ከነካካችና ካጤነች በኋላ ወደ ውሃ ውስጥ ከመግባቱ በፊት ጠንካራ ነበር፣ አሁን ግን በጣም ለስላሳ ሆኗል አለቻት። በመቀጠልም እንቁላሉን ከነካካች በኋላ ቀድሞ እንደነበረ ስላገኘችው እንቁላሉ ምንም ለውጥ የለውም አለቻት። እናት ግን በመመለስ የእንቁላሉን ላዩ እንጂ ውስጡን አላየሽውም አለቻት። ልጅም እንቁላሉን ሰበር ስታደርገው ውስጡ ጠንክሮ አገኘችው። ስለዚህ ወደ ውሃ ውስጥ ከመግባቱ በፊት ውስጡ ፈሳሽ እንደነበረ እርግጠኛ ነኝ፣ አሁን ግን ጠንክሯል አለቻት። በመጨረሻም ለልጇ አሁን የቡናውን ዱቄት ከድስት ውስጥ አውጪና አምጪው አለቻት። ልጅ ትንሽ ግራ አላት። ቡናው ከውሃ ጋር ተዋህዷል፣ እንዴት አመጣዋለሁ ብላ አሰበች። በዚህ ሐሳብ ተመስጣ ወደ ቡናው ስትሄድ መዋሃድ ብቻ አይደለም፣ ቡናው የውሃውን መልክ፣ መዓዛና ጣዕም ሙሉ ለሙሉ ለውጦታል። ከዚያም ቡናውን በ2 ስኒዎች በመቅዳት ወደ እናቷ ወስዳ እያጣጣሙ ጨዋታቸውን ቀጠሉ። ልጅ እናቷን ምን አስበሽ ነው ይህንን ሁሉ ያስደረግሽኝ አለቻት። አየሽ አለች እናት፣ እነዚህ 3 ነገሮች አንድ አይነት ሁኔታ ውስጥ ነው ያለፉት። በፈላ ውሃ ውስጥ ካሮቱ ካለፈበት ሁኔታ ምንም ነገር መቋቋም እስከማይችል ድረስ እጅግ ለስላሳ ሆነ። እንቁላሉ ደግሞ ካለፈበት ሁኔታ የተነሳ ውስጡ ጠነከረ። እነዚህ 2 ነገሮች በገቡበት ሁኔታቸው ተጽዕኖ ስር በመሆን ባህሪያቸውን ተለወጠ። ቡናው ግን በገባበት ሁኔታ ላይ ተጽዕኖ አመጣ። የገባበትን ቦታ ጣዕም፣ ጠረንና እንዲሁም ቀለም እንደለወጠው ተመልክተሻል። እናት በመቀጠል እንዲህ አለቻት፣ አንቺም በምታልፊበት ሁኔታ ያለሽ ምርጫ ከ3ቱ አንዱ ነው። ልክ እንደ ካሮቱ አጉል ልፍስፍስና በሁሉም ነገር የሚጎዳ አይነት ሰው እንዳትሆኚ ልታስቢበት ይገባል። በተቃራኒው የምታልፊበት ሁኔታ ልክ እንደ እንቁላሉ ውስጥሽን አጉል ጠንካራና ደንዳና እንዳያደርገው ተጠንቀቂ። 3ኛ ከእነዚህ ሁኔታዎች ይልቅ የተሻለው መንገድ በምታልፍበት ሁኔታ ሁሉ በቀላሉ የሚነካና የሚፈርስ ደካማ ወይም ከጉዳት የተነሳ አጉል ጠንካራና አትንኩኝ ባይ ሳትሆኚ ልክ እንደ ቡናው ሁኔታውን የምትለውጪ የተጽዕኖ ሰው ልትሆኚ ይገባል በማለት አስገራሚ ምክሯን ለገሰቻት።